Kusno butta Sisno sa Immo sabara Daro galata Asa ubabe Jabu azari abe Ati watini On ode Yes yes sabay Tagodan Wolka taugidin Hashugos Ati subabay Gutaran Kausha garidi Uvaitos Hashugos asa Gakis ufai sagalai godana gidai ane bonchetyo bai Ashu gatene Jesus gatene Agalau gatene Aga kabesene Billy Graham Peace with God ቢል መጽሐፉ ላይ እንደዚህ ብለዋል። ሰው ውስጥ የሆነ ጉድጓድ አለ ቫኪዩም ሰዎች ያንን ጉድጓድ በተለያየ ነገር ሊሞሉ ጥረት ያደርጋሉ። ገንዘብ ያስገባሉ፣ ሰው ያስገባሉ፣ እንትን ያስገባሉ። አይሞላም። ሰማይና ምድር ቢገባም አይሞላም። ለምን? ጉድጓዱ የተሰራው በኢየሱስ ሳይዝ ነው። አሜን። የጉድጓዱ ልክ ኢየሱስ ነው። አሜን። ኢየሱስ ሲገባ ጸጥ። አሜን። ኢየሱስ ሲገባ ሃሌሉያ። ምንም ረፍት ገንዘብ ውስጥ ያለ ረፍት እንትን ላይ ሰለሞን ከንቱ ሁሉ ከንቱ የከንቱ እንዳለ ከንቱ ነው፣ ምንም የለው። ኢየሱስ ግን አንድ ጊዜ ተበልቶ ለዘላለም የሚያጠግብ እንጀራ፣ አንድ ጊዜ ተጠጥቶ ለዘላለም የሚያረካ ውሃ፣ አንድ ጊዜ ለብሰነው ለዘላለም የማንቀይረው ልብስ ኢየሱስ እሱ የማያልቅ በረከቴ፣ ኢየሱስ እሱ የማይወሰድ ማዕረጌ፣ ጥበቤ፣ ጽድቄ፣ እውቀቴ፣ ሃሌሉያ ሙላቴ ረፍቴ ያረጋጋኝ ብቻውን የሞላ ቤቴን ብቻውን የሞላ ጓዳዬን ብቻውን የሞላ ከኢየሱስ የሚሰፋ ክፍተት የለም። ከኢየሱስ የሚሰፋ ክፍተት አንድ ነገር ይሆናል። ኢየሱስ ግን ሁሉን ይሆናል። Isimakes Jesus ይመለከስ አባት ብቻ ነው የሚሆነው፣ እናት ብቻ ነው የምትሆነው፣ ወንድም ብቻ ነው የሚሆነው፣ ወዳጅ ብቻ ነው የሚሆነው። ኢየሱስ አባትም ይሆናል፣ እናትም ይሆናል፣ ወንድምም ይሆናል፣ ወዳጅም ይሆናል። ለነፍሱ የክብር ልብስ ይሆናል፣ ለበላው የዘላለም እንጀራ ይሆናል። ይቀጥላል ህይወቱ። ሃሌሉያ የትም የማትለየኝ ጓደኛዬ የጠላቴ ጠላት ደመላሼ ስምህ ብሩክ ይሁን የምትሳሳልኝ አንተ ሁሌ ነህ ከማንም ይልቅ የምትጠብቀኝ
ጸጋህን ስደርብ ሲርበኝ እግር ስር ፊትህን ሳይ ወዲያው እጠግባለሁ። አዝኜ እግር ስር እደፋለሁ። ቀና ስል በደስታ ምን ልመልስልህ? ስምህ ብሩክ ይሁን። ኢየሱስ በቂ ነው። ምንም ሳይጨመር ማንም ሳይጨመር ኢየሱስ በቂ ነው። በኢየሱስ አለመርካት የተመታዩ፣ በኢየሱስ አለመረጋጋት የተመታዩ፣ በኢየሱስ እሰየው አለማለት የተመታዩ በኢየሱስ አልፈናል። ምዕራፍ 5 ጀምሮ እስከ ምዕራፍ 9 ቁጥር 18 ድረስ ኢየሱስ ከሊቀ ካህናት ይበልጣል። ብዙ ሊቀ ካህናት ነበሩ ብሉይ ኪዳን ላይ እና ከነዚያ ሁሉ ኢየሱስ ይበልጣል። በምን ስትሉት እነርሱ እንዳይኖሩ ሞት ስለከለከላቸው ምዕራፍ 7 ቁጥር 22 ላይ እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙዎች ናቸው፣ እርሱ ግን ለዘላለም የሚኖር ስለሆነ ስለ እነርሱ እንኳን ያማልድ ዘውትር በሕይወት ይኖራል። ያኛዎቹ ሊቀ ካህናት በሞት ይገደባሉ። ልጃቸው ሊቀ ክህነታቸው የሞትን ድንበር ማለፍ አይችልም። ዳስዋይ አሮን ሲሞት ልጁ ኤሌዘር ይተካል። ኤሌዘር ሲሞት የኤሌዘር ልጅ ፊንሐስ ይተካል። አንዱ ሌላውን እየተካ ያልፋል። ኢየሱስ ግን ሞትን ድል ያደረገ፣ መቃብርን የፈነቀለ፣ የሞትን መውጊያ የሰበረ፣ ለዘላለም ሊኖር በእግዚአብሔር ቀኝ የተቀመጠ፣ ሊቀ ክህነቱ የማይለዋወጥ የማይወራረስ፣ ለሌላ የማይተላለፍ ዘላለማዊ ነው። ይገርማል። መች ይኖራል? ስለኔ ሁሌ ይኖራል። ያማልድልኝ ዘውትር በሕይወት ይኖራል። ዘውትር ወድቃለሁ፣ ዘውትር ያነሳኛል። ዘውትር እስታለሁ፣ ዘውትር ይመልሰኛል። ዘውትር ይደክመኛል፣ ዘውትር ያበረታኛል። ታጥቶ አያውቅም፣ ጠፍቶ አያውቅም፣ ሞት ቀምቶት አያውቅም፣ በጠዋት በር ተንኳኩቶ መርዶ ተነግሮት አያውቅም። ኢየሱስ ዘላለማዊ ሊቀ በዘላለም በእግዚአብሔር ቀኝ ስለኛ እየታየ ይኖራል። ሌላ ብዙ ምስጢሮች አሉና ሁሉ ካሳየኋችሁ ማደራችን እና ኃጢአት የሌለበት ስለሆነ ያኞቹ ሊቀ ካህናት ይበልጣቸዋል። ራሱን ያቀረበ ስለሆነ ያኞቹ ሊቀ ካህናት ይበልጣቸዋል። ያ ብቻ ሳይሆን ደግሞ እነሱ ድካም ያላቸው ሰዎች ሲሆኑ እሱ ግን ለዘላለም ፍጹም የሆነ ልጅ ስለሆነ ይበልጣቸዋል። እነዚያ በሚያልፍ ምድራዊ በሆነ ድንኳንና መቅደስ ሲያገለግሉ እሱ ግን በማያልፍ ዘላለማዊ በሆነ ሰማያዊ መቅደስ ስለሚያገለግል የሰውን ደም ወይም የእንስሳትን ደም ይዞ ሳይሆን የገዛ ደሙን ይዞ እየገባ ላይወጣ አንድ ጊዜ ለዘላለም ይዞን ግር ብሎ ያስገባል። ኢየሱስ ይበልጣል። ምዕራፍ 10 ኢየሱስ ከመስዋዕቶች ሁሉ ይበልጣል። ሃሌሉያ። በጣም ብዙ መስዋዕቶች አሉ ብሉይ ኪዳን ላይ። ታዲያ ኢየሱስን ብሉይም አዲስም በደም የተመሰረተው፣ ብሉይ በእንስሳት ደም፣ አዲስ ደግሞ በኢየሱስ ደም የተመሰረተው። ትዝ ካላችሁ ኢየሱስ ታልፎ በሚሰጥበት ቀን ጽዋውን አንስቶ ምን አለ? ይህ በምኔ የሚሆን አዲስ ኪዳን ነው፣ በደሜ የሚሆን አዲስ ኪዳን። ስለዚህ ኒው ኮቨናንት ወይም አዲስ ኪዳን የሚባለው የተመሰረተው በኢየሱስ ደም ነው። ብሉይ ኪዳን ላይ ደም ረጭቶ ነው ሙሴ በእግዚአብሔርና በእናንተ መካከል ኪዳን ነው ያላቸው። ልዩነቱ ግን ብሉይ ኪዳን ላይ እያንዳንዱ ሰው የራሱን በግ ያመጣል። አዲስ ኪዳን ላይ በጉ አንድ ነው፣ የዓለምን ኃጢአት ያስወግዳል። አሜን አሜን። ነው ከረኪ ዶዲዎች እንኳን ሰው ባጋባጋ ተሳኪስ ዘጸአት ምዕራፍ 12 ቁጥር 3 ላይ እያንዳንዱ ሰው የራሱን በግ ያመጣ ይላል። እዚህኛው ኪዳን ላይ ግን በጉ አንድ ነው፣ የዓለምን ኃጢአት ያስወግዳል። አሜን። ታዲያ
ዮሐንስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ሌላስ እዛኛው ኪዳን ላይ ለእኛ ኃጢአት በየጊዜው ይሰዋል። እዚህኛው ኪዳን ላይ ግን አንድ ጊዜ የፈሰሰው ደም ለሁሉም ኃጢአት ለዘላለም ይሰራል። ያልረጋ ደም፣ ኤክስፓየርድ ያልሆነ ደም፣ ዛሬም ትኩስ የሆነ ደም፣ ዛሬም የሚያጥብ ደም፣ ዛሬም የሚሰራ ደም። ከየትኛው ኃጢአት? ከኃጢአት ሁሉ ያነጻል። ከኃጢአት ሁሉ እስከ መቼ? እስከ ለዘላለም። ከአቤል ደም ይልቅ የሚሻል የሚናገር ደም። ዛሬም በምንም አይነት ሁኔታ ውስጥ ሆናችሁ ይህን ቃል የምትሰሙ የኃጢአታችሁ አቅም ከደሙ አቅም በላይ አይደለም። ማንጻት ይችላል፣ ማጠብ ይችላል፣ እንደገና ማቆም ይችላል። ይሄው በጣም የሚገርመኝ እዛኛው ኪዳን ላይ የበጎቹ አዘጋጅ ሰዎች ናቸው። እዚህኛው ኪዳን ላይ ግን የበጉ አዘጋጅ እግዚአብሔር ነው። ይሄ ለምንድን ነው የማይገርመው? ሊገርመን የሚገባው ካላችሁ የበደለው ዴቭ ነው። ስሜ ዳዊት ነው። የበደለው ዴቭ ነው። ያሳዝነው እግዚአብሔር ሕግ የተላለፈው እሱ ነው። መሰዋት ያለበትና መስዋዕት ማዘጋጀት ያለበት እሱ ግን አዲስ ኪዳን ላይ መስዋዕት ያዘጋጀው ተበዳይ ነው። ሰምታችሁ? ተበዳይ መስዋዕት አዘጋጅቶ ከበዳይ ጋር ታረቀ። ዕብራውያን 10 ላይ ኢየሱስ ስጋን አዘጋጀልን ፈቃድህን ላድርግ መጥቻለሁ። ዋው! እሱ የዳንኩበት ጥበብ ኢየሱስ የኔ ቅልጥፍና ውጤት አይደለም። የኔ አቅምና የኔ ጥረት ውጤት አይደለም። የእግዚአብሔር በግ ነው። አሜን አሜን በሉ። አሜን። ያየለም የበቀለም አይደለም። የእግዚአብሔር በግ ነው። አሜን። እዛኛው ኪዳን ላይ ህሊናን ፍጹም ማድረግ አይችልም የሚሰዋው መስዋዕት እና ሰውየው መስዋዕት ሰውቶ ቤት ሲሄድ ሃሌሉያ እያለ አይደለም። ቀጣይ በግ ኬት ላምጣ እያለ ነው። እዛ ፐርፌክሽን የለም ለሚያመልክ ሰው ላይ። አዲሱ ኪዳን ላይ ግን የተሰዋው በግና ደሙ ውጫችን ብቻ አይደለም፣ ውስጣችን ያለ ክስ ጭምር ጸጥ አሰኝቶ። አሜን አሜን ካሜ ተረዳይስ ካካታዳ ያስ ህሊና ማለት በጣም ከተረዳኸው አንተ ውስጥ ያለ ያንተ ያልሆነ አካል ህሊና እና አይደግፍም፣ አይተባበርም። በጣም ከጮኸ አትመልሰው። አንዳንድ ሰዎች ራሳቸውን የሚያጠፉት ለዛ የህሊናን ጩኸትና ተግሳጽ መቋቋም ሲያቅታቸው፣ ነገር ግን የኢየሱስ ደም ውጭ ያለ ክስ በትኖ አላበቃም። ውስጤ ያለ ህሊናን ጭምር በቂ መስዋዕት ከፍያለሁ ብሎ ጸጥ። አሜን። በነፃነት የምናመልከው ለዛ ነው። ያኛው ኪዳን ላይ በጉ መስዋዕቱ እግዚአብሔርን አላስደሰተም። እዚህኛው ኪዳን ላይ ግን እግዚአብሔር ተደስቷል። ይሄ አጠቃላይ ንጽጽር ነው። ምዕራፍ 11 ላይ የእምነት አባቶችን በሙሉ ይዘረዝርና ምዕራፍ 12 ላይ ደግሞ አሁንም ትኩረታችሁን ኢየሱስ ላይ አድርጉ ይላል። ምዕራፍ 13 ደግሞ በጣም የዕብራውያን ፌመስ ጥቅስ አለች። ኢየሱስ ትናንትና ዛሬም እስከ ለዘላለም ያው አሜን ነው። አሜን። ኢየሱስ ኦፕ ከዳሬስ ኦፕ ከዳሬስ ኢየሱስ ኦፕ ከዳሬስ አይባ ከዳሬስ ቆንጨታው ከዳሬስ ኪታቸው ከዳሬስ ሙሴ ከዳሬስ ያጊ ኢያሱ ከዳሬስ ባይረቀሰቱ ከዳሬስ መቅደስ ከዳሬስ ያርሾባ ከዳሬስ አማማዎት ከዳሬስ ኦፕ ከዳሬስ ወለ ሃሌሉያ ብቻ ነግራችሁ አበቃለሁ። ምዕራፍ 13 የዕብራውያን መጽሐፍ አፕሊኬሽን ተግባራዊ ክርስትና ከምዕራፍ 2 ጀምሮ አንዳንድ ሀሳቦች ቢኖሩ በዋናነት ግን ኢየሱስ እንደሚበልጥ የሚያውቁ ክርስቲያኖች እንዴት መኖር እንዳለባቸው የሚናገር መጽሐፍ ነው። ምዕራፍ 13ኛው ምዕራፍ ማለት ነው። ከላይ የወንድማማች መዋደድ ይኖር ይላል። ቤተሰባዊ የሆነ ፍቅር በመካከላችን ሊኖር ይገባል። ይኖር ቤተሰባዊ ፍቅር ታውቃላችሁ። ቤት ውስጥ ልትጣላ ልትደባደብ ትችላለህ። ከዛ ግን ተደባድበህ ተጣልተህ ወጥተህ ኔሻ ሀራሲ ከኔ ወይ ግዳሽ በያቁ አይደል? ሌላ ነገር ነው የሚፈጠረው። ቤተሰባዊ አርጉ ነው ፍቅራችሁ። በጣም ያው
ሰዎች ያሉበት ሁኔታ እናንተም እዛ ሁኔታ ውስጥ እንዳላችሁ አድርጋችሁ ፊል እያደረጋችሁ ሰዎችን ለመርዳት ጥረት አድርጉ ካለን በኋላ ጋብቻ ምን መምሰል እንዳለበት አጭር ነገር ያስቀምጥልናል። እድሜ ቅድም እንድናገር ተብያለሁ፣ ግን እድሜን ከነገርኳችሁ አሰሙልኝ ብዬ ምናልባት መልዕክት የሚሰርስ አሁን ማውራው ነገር ጋብቻ ምን መምሰል አለበት የሚለውን ሲነግረን ሁለት ነገር ያስቀምጥልናል። የመጀመሪያው መጋባት በሁሉ ክቡር ይሁን ይላል። ክቡር የተከበረ እንዲሆን ይነግረናል። ጋብቻ የሚለውን ብዙ ሰዎች እንደሚተረጉሙት ከሆነ እንትና ጋብቻ ማለት ነው አይደል? አሁን መርሁ ጸጋ ጋብቻ አሜን ነው። ጸጋ ጋር ብቻ አይቻልም። ጸጋ መርሁም ጋር ብቻ ምን መምሰል አለበት ሲባል የመጀመሪያው ክቡር መሆን አለበት። ክቡር ይሁን የተከበረ፣ ያልተናቀ፣ ያልተዋረደ፣ ስፍራ የሚሰጠው፣ ትኩረት የሚሰጠው፣ ኃላፊነት የምንወስድበት ነገር ሊሆን ይገባል። በተለይ በዚህ ዘመን ሰው በኮንትራት በሚጋባበት ዘመን፣ ለ6 ወር በሚጋባበት ዘመን፣ ማህፀን በሚያከራይበት ዘመን፣ ለማይረባ አእምሮ ታልፎ ተሰጥቶ ሰው አምፑል በሚያገባበት፣ እንጨት በሚያገባበት፣ እንስሳ በሚያገባበት ዘመን እግዚአብሔርን ቤተክርስቲያንን በሚያከብር መልኩ የሚጋቡ ትውልዶችን እግዚአብሔር ከዚህ አጥቢያ ያብቃል። አሜን። ደስ ይላል። ባለፈው ሳምንት እንደዚህ ነበር። ይቀጥልላችሁ። አሜን። የተከበረ ይሁን። አሜን። ለምን ነው ጋብቻ የተከበረ እንዲሆን ያስፈለገው ካላችሁ የመጀመሪያው የጋብቻ መስራች ራሱ እግዚአብሔር ስለሆነ፣ የጋብቻ መስራች እግዚአብሔር ስለሆነ ሰው ስላልሆነ የተከበረ መሆን አለበት። ዘፍጥረት ምዕራፍ 2 ቁጥር 18 ጀምሮ ስታነቡ ከውድቀት በፊት ከኃጢአት በፊት ነው እግዚአብሔር ጋብቻ ይመሰረታል። አዳም ቀድሞ ከተፈጠረ በኋላ ስም እያወጣ ለእንስሳት እንስሳት በሙሉ ጥንድ ጥንድ እየሆኑ የሚመጡት አይደል? ካፕል ካፕል ብሎ ሲመጡ ስም ያወጣል። ትንሽ እንደኔ ቀጠል ብሎ ረዘም ያለ ቀጭን አይደል? ልክክ የሚል ዱክላ እያለ ስም እያወጣ ሲያቸው ሁለት ሁለት ሆኖ የሚመጡት ወደስ የዛ መጽሐፍ በጣም የገረመኝ ሳጠራ ማለት ከዛ አዳም ፊል አደረገ። ለአዳም ግን እነሱ ያለ ረዳት አልተገኘለት ይላል። ሊንክ አርጎ ነው የሚያወራው። አዳም ፊል ሌላ የኖረ ነው ብቻ የቀረው አይነት ስሜት ተሰማው። ተራው የእናንተ ነው። ብቻ አሜን በሉ። አሜን አትሉ መሩን ሄደ ግናም ሄደ ቀጣዩ አንቺ ነሽ። አሜን አትሉ ሳንጨፍን የምናገረው ነገር አሜን በሉ ይሁንላችሁ። አዳም ፊል አደረገ። ከዛ ጊዜ ከባድ ቅርጽ አለበታል። ከዚያ ነው ባይዘው የማደንዘዣ ሀሳብ የተወሰነው በሕክምናው ዓለም። ሰው በፊት እያየ ነበረ ጎጆ የሚቆረጠው። ዘፍጥረትን አጥርቶ አንድ ሰው ማደንዘዣ አይሰራው ጌታ ስም ይባላል። ኢየሱስ ማደንዘዣ ወጋው፣ ጸጥ አለ። ከባድ ቅርጽ አለ። ከጎኑ ረዳት ሰራለት። ረዳት ማለት የሚያንስ ማለት አይደለም። እሺ አንዱ ያለ አንዱ ሙሉ ያልሆነ ነው ማለት ነው። ረዳት ቃል ለእግዚአብሔር ሙሉ ስለምንመለከት ማለት ነው። እዚህ ረዳት ቢሆን ዝቅ እንዳታረጉ ነው። እግዚአብሔር ለምን ነው ከዚህ ያልሰራቸው አናታችን ላይ እንደወጡ ከታች ደግሞ ያልሰራቸው እንዳንረግጣቸው ባላንስ ነው። የጾታ እኩልነት አሜን። እና እግዚአብሔር ነው መስራችሁ። ከዛ በኋላ ልክ ሲነቃ አያት። ይገርማቸዋል። አወቀ ይህቺ አጥንት የታገጠለት ነው። ሰርጀሪ በቅርጽ የተሰራው እንዴት ነው አላውቅም። ይህቺ አጥንት ከአጥንቴ ስጋዬ ከስጋዬ ከእግዚአብሔር ጋር ጤናማ ሲሆን ሰው ወደ ላይ ጤናማ ይሆናል። ሰምታችሁኛል? ከእግዚአብሔር ወደ ላይ ጤናማ ከሆነ ባልየው ወደ ጎን ከሚስቱ ጋር ጤናማ ነው። ሚስቱ ወደ ላይ ጤናማ ከሆነች ወደ ጎን ጤናማ ነው። ወደ ላይ ጤና ከታጣ ነው ወደ ጎን ሰው በቃ የስጋዬ ቁራጭ አጥንቴ ፍላጭ ነው። ግን ትዝ ካላችሁ ልክ ኃጢአት ላይ ከወደቁ በኋላ ጌታ መጥቶ አትብላ ካልኩህ ፍሬ በላ ሲል ምን አለ? በላው ነው ያለው። ጥያቄው በላው ወይ ማለት እሱ ምን አለ? አንተ የሰጠኸኝ
ሴትዮ ተጀመረ ማለት ነው። አንተ የሰጠኝ ሴትዮ ተጀመረ። ወደ ላይ ተበላሸ ማለት ነው። ወደ ላይ ሲበላሽ ወደ ሴትዮ መባባል ነው የተጀመረ። ጋብቻ መከበር ያለበት ለምንድን ነው? ፋውንደሩ እግዚአብሔር ስለሆነ፣ መስራቹ እግዚአብሔር ስለሆነ። ሚልክያስ ምዕራፍ 2 ራሱ አራት ጀምሮ ዛሬ ሳነብ በጣም ሲገርም ነበር። ለምን ታውቃላችሁ? መስዋዕታችሁን አልፈልግም፣ ቁርባናችሁን አልፈልግም። ለምን ነው የማልፈልገው? ባል ሚስቱን ያታልላል፣ ሚስት ባሉን ያታልላል። በሚስትና በባል መካከል ያለው ምስክር ደግሞ እኔ ነኝ። መፋታትን እጠላለሁ ይላል። መሀል ላይ እግዚአብሔር አለሽ። እንደ ቀላል ነገር በመሬት አንጎትተው ዘው ብለንም አንገባ ዘለንም አንመጣ ሮ እንደገና ከተውስ ግን አንድ ወዳጄ አግባ ይደረግጡታል። ከዛ ምን አለ እናንተ አጫጭባችሁ ትሄዳላችሁ፣ እኔ ግን እግዚአብሔር እንደነው መርከብ ይዘጋብኛል። ያ ማለት ጭራሽ ፍሩት ማለት ሳይሆን ሪስፔክት ሊኖረው ይገባል። ሪስፖንሲቢሊቲ ስለሆነ ማቴዎስ ወንጌል ምዕራፍ 19 ላይ ኢየሱስን ቁጥር 4 ጀምሮ ጠየቁት። ፈሪሳውያን መጥተው መፋታት ተፈቅዷል ወይ ነው ጠየቁት። እዛ ጌታ ምን አላቸው? ፈጣሪ በመጀመሪያ ሲፈጥር ወንድና ሴት አድርጎ ፈጠራቸው። ከዛ አባትና እናቱን ሰይተዋል፣ ከሚስቱ ጋር ተባበሩ፣ ሁለቱም ስንት ስጋ ይሆናል? ማት አንድ ሲደመር አንድ ስንት ነው ነው? ሁለት ወቅተነዋል ዛሬ ለዛሬ ሜሬጅ ላይ ጋብቻ ላይ አንድ ሲደመር አንድ እኩል ይሆናል አንድ ነው። ዳፋይ ጋብቻ ላይ መጠንቀቅ ያለብንና ያላመኑ ሰዎችን ማግባት የሌለብን። ምክንያቱም ጋብቻ ፊዚካል ነገር ብቻ አለ፣ አካላዊ ነገር ብቻ አለ። ጋብቻ በደንብ ስሙ፣ አካላዊ ነው፣ መንፈሳዊም ነው፣ ማህበራዊ ነው። አንድ ሰው ከአንድ ሰው ጋር ሲጋባ የአካል አንድነት ይኖራል፣ የመንፈስ አንድነትም ይኖራል። በተመሳሳይ ሰዓት ደግሞ ማህበራዊ አንድነት ይኖራል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 14 ጀምሮ የሚመጉታቸው ጳውሎስ እንደዚህ ነው፣ ስጋችሁ የጌታ ቤተ መቅደስ ነው፣ ስለዚህ በስጋችሁ እግዚአብሔርን አክብሩ። በዚህ የጌታ ቤተ መቅደስ በሆነው ስጋችሁ ስታመነዝሩ፣ በተለይ ደግሞ ጣዖትን ከሚያመልኩ ጋለሞታዎች ጋር ስታመነዝሩ የኢየሱስን ስጋ ወስዳችሁ ከሰይጣን ስጋ ጋር አንድ ለማድረግ ትፈልጋላችሁ። ስለዚህ ኖሮ እንዲ ፊዚካል መንፈሳዊ ጭምር እዚህ መስራቹ እግዚአብሔር ስለሆነ እናከብረው ይገባል። ሌላው ለምንድነው ጋብቻን ማክበር ያለብን ካላችሁ የክርስቶስና የቤተ ክርስቲያን ግንኙነት አምሳል ስለሆነ ጋብቻ ክቡር ነው፣ ሊከበር ይገባል። ሚስጥሩ የጋብቻ የስሜት ማርካት እና እርካታም አይደለም፣ የልጅ መውለድና ዘር ማስቀጠልም ሳይሆን ኢየሱስን ማሳየት። ሃሌሉያ አሜን። ኤፌሶን 5 እንደዛ ነው የሚያስተምረው፣ ኢየሱስን መግለጥ። ባል ልክ እንደ ኢየሱስ ሚስቱን ሊወዳት ከባድ ሪስፖንሲቢሊቲ ነው አይደል? የሚስቶች ምን ነበር ለባሎቻችሁ ምን እንሰርዘው ምን በሉ አፋቸው የተከፈተ ለባሎቻችሁ ምን በሉ ተገዙ። የሆነች ልጅ ደውላልኝ እንዴ አውሮ ሰበታ አውሮ አይ በቃ ምን ወጣ ይስኝ እንደምን አይቶ ተገዙ የሚለው ቃል ለምን የከበደን እኛ ለጣሊያን ስላልተገዛ ነው። አሁን ኢንፊኒቲ አለ። ለምን ታውቃላችሁ? ኢየሱስ እግዚአብሔር ታዞ ከሰማይ ወርዷል። ሳብሚት ያደርጋል ግን ከእግዚአብሔር ጋር ስለዚህ የግብር ልዩነት የተግባር ልዩነት እንጂ ሌላ ነገር የለም። ግን ለባል የተሰጠው ኃላፊነት በጣም ሚኒስትሪስ ነው። እስከምን ኢየሱስ እስከ ሞት ነፍሱን እስከ መስጠት ነው የወደደው ቤተክርስቲያን ያለፊት መጨማደድ ሊያቆማት ውሃ መታጠብና በመንፈስ ቅዱስ ቀድሶ ሊያቀርባት ነፍሱን እስከ መስጠት ይወዳት። በዚህ ልክ ባል ሚስቱ ቢወድ ባል ደግሞ ሚስት ልትገዛ ይገባል። በዚያ ወንጌል ይሰራሉ ማለት ነው። እኔ መሮንንና እቴን አንድ በረከት ልባርካቸው። ትዳራችሁ ወንጌል ይሁን። አሜን። ያለ ንግግር ማለት ነው። አሜን።
ድምፅ የሌለው ጮክ ብሎ የሚያወራ ወንጌል ይሁን። አሜን። ሰዎች እናንተን አይተው ወደ ጌታ ለመምጣት እስከሚነሳሱ ድረስ በጌታ በኢየሱስ መልእክቶች ሁኑ። አሜን። የተገለጣችሁ ደብዳቤዎች ሁኑ። አሜን። ሁለተኛ ጋብቻ ምን መሆን አለበት? ጋብቻ እንዴት መሆን አለበት ሲባል ንጹህ መሆን አለበት ይላል። ምኝታው ንጹህ መሆን አለበት። ከምን? ከዝሙት፣ ከእርኩሰት፣ ከአመንዝራነት የነጻ መሆን አለበት። ዝሙት ከጋብቻ በፊት፣ ከጋብቻ ውጭ ሊደረግ የትኛው የስጋ ግንኙነት ራስን በራስን ማርካት ጨምሮ እሱ ንጽህናን ያጎድፋል። ሴሰኝነት ደግሞ በግልጽ ለእርኩሰት ራስን መፍቀድና መስጠት ነው። የዝሙት ፍላጎት ሲንታኪድ ቤት ይወሳል ራስ አረገኝ አኒማሊዝም አይነት ነው። የተመታ አሜን አትሉኝ? አሜን። መስሰል ኦፊሻል ነው የሚሆነው። በእነዚያ ላይ እግዚአብሔር ምን ያደርጋል ይላል መጽሐፍ? ይፈርድባቸዋል። በአመንዝሮችና በሴሰኞች ላይ እግዚአብሔር ይፈርድባቸዋል። አንደኛ ተሰሎንቄ ምዕራፍ 4:3 ጀምሮ እስከ 7 አሉ። እግዚአብሔር ለዚህ ነገር የሚበቀል አምላክ ነው ይላል። ቆላስይስ ምዕራፍ 3:5 ጀምሮ ባቡ ዝሙትን፣ ርኩሰትን፣ መንፈስን ግደሉ። ለምን? በእነዚህ ጠንቅ በማይታዘዙ ልጆች ላይ እግዚአብሔር ቁጣ ይመጣል። ስለዚህ እነዚህ ነገሮች ሊወገዱና ንጹህ ሊሆን ይገባል። እግዚአብሔር አምላክ ይባርካችሁ። አሜን። ኢየሱስን የሚያልቅ ህይወት፣ ኢየሱስን ከፍ የሚያደርግ ህይወት ይስጣችሁ። አሜን። ኢየሱስ በቤታችሁ፣ ኢየሱስ በጓዳችሁ፣ ኢየሱስ በኑሯችሁ የላቀ ይሁን። አሜን። ኢየሱስን የሚያሳንስ፣ ኢየሱስን ዝቅ የሚያደርግ ነገር ሁሉ ከህይወታችሁ ላይ ይነሳ። አሜን። ሃሌሉያ። አሜን። ሎዳ ካላባራዳ ቦራዴ ዜሌቤዳ ጋባሃሽ ጋብቻ ስነ ስርዓቱን በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም እንጀምራለን። ከእግዚአብሔር ቃል አንድ ስፍራ እናነባለን። አንደኛ ቆሮንቶስ ምዕራፍ 13 በጌታ ስም አነባለሁ። እንዲህ ይላል፣ በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደምጮህ ናስ ወይ እንደምንሸዋሸው ጽናጽል ሆኛለሁ። ትንቢት ቢኖረኝ ምስጢርን ሁሉ እውቀትን ሁሉ ባውቅ ተራሮችን እስካፋልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ሕይወትን መመገብ ያለኝን ሁሉ ባካፍል ሥጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ይታገሳል፣ ቸርነትን ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልን አይቆጥርም፣ ከእውነት ጋር ደስ ይለዋል እንጂ ስለ ዓመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘውትር አይወድቅም፣ ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆን ይቀራሉ፣ እውቀትም ቢሆን ይሻራሉ። ከእውቀት ከፍለን እናውቃለን፣ ከትንቢት ከፍለን እንናገራለን። ፍጹም የሆነው ሲመጣ ግን ተከፍሎ የነበረው ይሻላል። ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅ ማስብ ነበር፣ እንደ ልጅ ይቆጥር ነበር። ጎልማሳ ሆኜ ግን የልጅነትን ጠባይ ሽሬአለሁ። ዛሬ በመስተዋት በድንግዝግዝ እንደምናይ ነን፣ በዚያን ጊዜ ግን ፊት ለፊት እናያለን። ዛሬስ ከእውቀት ከፍዬ አውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንደታወቅሁ አውቃለሁ። እንዲሁም ከወደ እምነት፣ ተስፋ፣ ፍቅር እነዚህ ሦስቱ ጸንተው ይኖራሉ። ከእነዚህ የሚበልጠው ፍቅር ነው። ፍቅር በእናንተ ስር ይስረጭ። የተወደዳችሁ
ክርስቲያኖች ባልና ሚስት ተባብሮ በኑሯቸው ተረዳድቶ እንዲኖር የሚያገኛቸው ሐዘን እንዲቀላቸው ደስታና በረከት እንዲያገኙ እግዚአብሔር ጋብቻን መሰረተ። ስለዚህ የጋብቻ ስርዓት ቅዱስ ነው፣ ሐሳቡም ቅዱስ ነው። ባለ ቃል ኪዳን የሆኑ ባልና ሚስት ሊዋደዱና እርስ በርሳቸው ሊከባበሩ ይገባቸዋል። እውነትን በመናገርና በመልካም አካሄድ እርስ በርሳቸው ተማምኖ መኖር ያስፈልጋቸዋል። ባልና ሚስት ቃል ኪዳናቸው ከቶ የማይካድ መሆኑን በሁለቱ ላይ ፍጹም የሆነ ታማኝነት እንደሚፈለግባቸው መገንዘብ ያስፈልጋቸዋል። ስለዚህ እንደ እግዚአብሔር ፈቃድ ኪዳናቸው እንዲመሰረትና እንዲጸና በፍጹም ልባቸው እርሱን መለመን ይገባቸዋል። እንደዚህ ሲሆን ብቻ ይህ ጋብቻ በምድራዊ ኑሯቸው ከሁሉ የበለጠ ደስታና የምቾት ኑሮ ይሆንላቸዋል። ሁሉንም በሚችል አምላክ ጸጋውና በረከቱን ያብዛላችሁ። አሜን አሜን በሉ። አሁን መጽሐፍ ቅዱስ ስለ ፍቅር ስጦታና ስለ መጋባት የሚያስተምረን እንስማ። ጌታችን ኢየሱስ ክርስቶስ እንዲህ ብሎ ያስታውቃል። ፈጣሪ በመጀመሪያ ወንድና ሴት አደረጋቸው አለን። ስለዚህ ሰው አባቱና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ስለዚህ አንድ ሥጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው አይለየው። ደግሞ መዋዕያው እንዲህ ይላል፣ እርስ በርሳችሁ በመተጋገዝ ከእናንተ እያንዳንዱ የሌላውን ከባድ ሸክም ይሸከም። በዚህ አይነት የክርስቶስን ሕግ ትፈጽማላችሁ። ደስ እንዲላችሁና በአንድ ሐሳብ ፍጹማን እንድትሆኑ ፍቅርና ሰላም የሞላው አምላካችን ይርዳችሁ፣ እሱ ይጠብቃችሁ። አሜን በሉ። እኔ አንተን መሪው መስቀለን ሁሉን በምትችል አምላክና በዚህች ማኅበር ፊት እጠይቅሃለሁ። ጸጋነሽ ወንዳሶን የቃል ኪዳን ሚስት ልትሆንና በጭንቀት ጊዜና በደስታ ጊዜ በድህነት ጊዜና በሀብት ጊዜ ልትወዳት ቃል ትገባለች? አሁን በእግዚአብሔር እኔ አንቺን ጸጋነሽ ወንዳሶን ሁሉን በምትችል አምላክና በዚህች ማኅበር ፊት እጠይቅሻለሁ። መሪው መስቀለን የቃል ኪዳን ባልሽ ሊሆንና በጭንቀት ጊዜና በደስታ ጊዜ በድህነት ጊዜና በሀብት ጊዜ ልትወጂው ቃል ትገባለሽ? እንጀራው ለምን አሳረሳችሁ? እንጸልያለን። ጉባኤ እንጸልይ። ሁሉን የምትችል እግዚአብሔር አምላክ ሆይ ያቆመህ የመጋባት ቅዱስ መሆኑን ሐሳቡ በረከት የሞላበት መሆኑን እናውቃለን። በአንተ ፊት የሚደረገውን ቃል ኪዳን በበረከት ተመለከታል። በእነዚህ ሙሽሮች የሰጠኋቸውን ተስፋ ፈጽምላቸው። በመካከላቸው የተመሠረተውን ቃል ኪዳን እንዳያፈርሱለት የተናገሩትን ቃል ለመፈጸም እርዳቸው። ስለ ጌታችን ስለ ኢየሱስ ክርስቶስ ስም አሜን።
እኔ አንተን መሪው መስቀለን እኔ መሪው መስቀለን አንቺን ጸጋነሽ ጉንዳሶን የቃል ኪዳን ሚስት ልትሆኚ በጭንቀት ጊዜና በደስታ ጊዜ በድህነት ጊዜና በሀብት ጊዜ ልወድሽ አሁን አገባሻለሁ። ይህንን በእግዚአብሔርና በዚች ማህበር ፊት አረጋግጣለሁ። ለዚህ ምልክት የሚሆን ይህንን ቀለበት እሰጥሻለሁ። ጸጋነሽ ጉንዳሶ አንተን መሪሁ መስቀለን የቃል ኪዳን ባለ ልትሆነኝ በጭንቀት ጊዜና በደስታ ጊዜ በድህነት ጊዜና በሀብት ጊዜ ልወድህ አሁን አገባሃለሁ። ይህንንም በእግዚአብሔርና በዚች ማህበር ፊት አረጋግጣለሁ። ለዚህም ምልክት የሚሆን ይህንን ቀለበት ይሰጥሃለሁ። በርሳችሁ ባለ ቃል ኪዳን እንደሆናችሁ በእግዚአብሔርና በዚች ማህበር ፊት ቃል ኪዳናችሁን በአብ በወልድ በመንፈስ ቅዱስ ስም አጸናላችኋለሁ። እግዚአብሔር ከእናንተ ጋር ይሁንና በእውነቱና በፍርሃቱ ይምራችሁ ከአሁን እስከ ለዘላለም አሜን። እንጸልያለን። ጉባኤ እንጸልይ። ሁሉን የምትችል የዘላለም አምላክ ሆይ ጸጋና ምሕረት የማይለወጥ ነውና አሁን ቃል ኪዳን የገቡ እንለምንሃለን። ዛሬ በፊት የተጋቡትን ቃል ኪዳናቸውን አጽናላቸው። በቤታቸው ፍቅር እንዲኖር እርዳቸው። በአንተ ፍቃድ የሚመጣባቸው ሁሉ በትዕግስትና በምስጋና እንዲቀበሉ ኃይልህን ስጣቸው። ቸሩ አምላክ ሆይ ጸሎታቸውን ስማ፣ በፍቃድህ ምራቸው። ጉዞአቸውን ሲጨርሱ ከብፁዓን ጋር በዘላለም ቤት ተቀበላቸው። ስለ ጌታችን
ስለ ኢየሱስ ክርስቶስ ስም ብለህ ስማን። አሜን አሜን በሉ እስቲ። ጉባኤ በእግዚአብሔር ፊት ይቆማል። እነሱ ተንበርክኮ እያሉ ጉባኤ ይቆማል። አባታችን ሆይ ጸሎት በጋራ እንጸልያለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እንዳይበደሉን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ነውና ምስጋና ለዘላለም አሜን። ሁሉን የሚችል አምላክ እምነትንና በረከትን ይስጣችሁ፣ እስከ ዕድሜያችሁ መጨረሻ ይጠብቃችሁ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ጸጋውን ይስጣችሁ። አሜን። ጉባኤ ይቀመጣል። እሱ ይነሳል። እሺ፣ አሁን የሻማ ፕሮግራም ይኖራል። እንግዲህ በሚዜዎቻቸው ታግዞ የየራሳቸውን ሻማ ያቀጣጥላሉ። እዚህ ሙሽራ እንኳን ደስ ያላችሁ የቃል ኪዳን አምላክ ያስተሳስራችሁ እግዚአብሔር ነውና የትዳር ጅማሬ ስራ ግሩም ነው፣ ደስ ብሎናል ዛሬ። አንድ አሰናዳ ባርኮት የሚበላ ከማመስገን መንገድ ያወጣ ሙሽሪት ሙሽራ እንኳን ደስ አላችሁ የቃል ኪዳን አምላክ ያስተሳስራችሁ እግዚአብሔር ነውና የትዳር ጅማሬ ስራው ግሩም ነው፣ ደስ ብሎናል ዛሬ። አክሊል የለበሰ ሙሽራው ሲያምርበት በጌጥ ሽልማቷ ሙሽሪት ሲያምርባት በቤታቸው የክርስቶስ ተከታይ መሆናቸውን ያሳያል። አሁን ይህንን ሻማ ወደ አንድነት ሻማ አንድ ስደመር አንድ ንፋስ ስላለ ነው። ሌላ ችግር ንፋስ ስላለ ቤቱ ያለበት ልጨምር እንጂ ምን ልበል ሸክሜ ከላይ ያረገልኝ ብዙ ነውና ሞቴ አለ ጨምር ተስማቼ በታለት ባለኛ ቁላውራ ተለማለ አንገታራት ጌታ
እሺ የማይዋለኝ ዶክተር ወደፊት ይመጣል ሰጥተታችሁ ወደ እግዚአብሔራችሁ በረከት ተቀበሉ። ከዛ በኋላ ዘምሩ። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ጸጋውን ይስጣችሁ። እግዚአብሔር ፊቱን ወደ እናንተ ይመልስ፣ እልል በደስ ሰላሙን ይስጣችሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን፣ 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 አሜን። ያቆማችሁ በርከት I'm
Shukami zada kadwa kambara kara etada ganchada kiyas gitamintada chakada kiyas mikka gada goyo bora shukami zada kadwa kambara kara etada ganchada kiyas gitamintada bana sintaw sintaw utara wongela 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 au hanes asawita bay au hanes asawita bay au hanes tagoinyo kodai badande akushandes ta wursatay ogyanto inna tompetage oletestende tagishate sidage oykistana awshatay akushandes ta wursatay ogyanto inna tompetage oletestende tagishate sidage wote siadakido kalay pinte siadakido kalay wote siadakido kalay pinte siadakido kalay au hanes asawita bay au hanes asawita bay au hanes tagoinyo kola